ዮሐንስ ወልደ ነጎድጓድ በራእዩ ያስቀመጠልን አንድ ቃል አለ። ቃሉ የሚለው ብፁዕ ውእቱ ዘረከበ ክፍለ እንተ ትቀድም መጽአ ይላል። ከትንሣኤ ሥጋ አስቀድሞ ትንሣኤ ሕሊናን ገንዘብ ያደረገ ንዑድ ክቡር ነው ይላል። ትንሣኤ ሕሊና የሀሳብ ትንሣኤ ማለት ነው። የተስፋ ትንሣኤ ማለት ነው። በርቀት ማለት ነው። በትቀድም የተባለው ያው ከትንሣኤ ሥጋ ኋላ ነው። ትንሣኤ ሕሊና ደግሞ ዛሬ ነው። ዛሬ ፍርድ እንዲያለ፣ ክብር እንዲያለ፣ ሐሳር እንዲያለ ሁሉም ነገር ካሰበ ሰው ሁሉም ነገር ያደርጋል። ምክንያቱም ከትንሣኤ ሥጋ አስቀድሞ ትንሣኤ ሕሊናን ይዞ የሰው ልጅ መልካም ስራ መስራት ማለት ነው። መልካም ስራ መስራት ለምንበላው፣ ለምንጠጣው፣ ለምንለብሰው፣ ለምንኖርበት፣ ለምንንቀሳቀስበት በዚህ ምድር ላይ ብዙ እንጥራለን፣ ብዙ እንደክማለን። ከዛ ደግሞ እንደ አስራት እንደ በኩራት አድርገን በሀሳባችንም በጉልበታችንም በእውቀታችንም በጎ አድራጎት እናደርጋለን። መልካም ስራ እንሰራለን። ያ መልካም ስራ ደግሞ ኋላ በትንሣኤ እናገኘዋለን ብለን ነው ዛሬ የምንሰራው። ዛሬ የሚሰራው ኋላ በትንሣኤ ይገኛል። አዎ ከክርስቶስ ፊት ስንቆም በቀኝ እንድንቆም ነው፣ አቤ እንድንባል፣ ወዳጆች እንድንባል፣ ወደ ክብረ መንግስት ግቡ እንድንባል፣ ወደ ደስታ ቦታ እንድናልፍ ይረዳናል ማለት ነው። ያንን በመረዳት ነው እንግዲህ አሁን ይኸው በጎ አድራጎት የተደረገው። መጀመሪያ መነሻዬ ምን ይመስላችኋል? ሊቀ ስጉሃን ባህታዊ አባ መፍቀሬ ሰብ፣ በኋላ መፍቀሬ ሰብ የሚለው እየጎላ መጣ እንጂ መጀመሪያም ሌላ ነው። መካከልም ደግሞ አባ ሕፃን ነበር የሚባሉት ላሊበላ ላይ ሳሉ ገና በሕፃንነታቸው ጀምረው የቤተ ክርስቲያን ጉዳይና የምዕመናን ጉዳይ ከእግዚአብሔር ጋር እንዴት መገናኘት እንዳለባቸው፣ ምን መስራት እንዳለባቸው ሕሊናቸው በመንፈስ ቅዱስ ተሟሙቆ ገና በሕፃንነታቸው ጀምሮ ስራቸው ይሄ ነው የነበረው። ሰውና እግዚአብሔርን ማገናኘት የሚለው ነገር እኛ ብዙ መሄድ አይደለም። አሁን እኮ ብዙ መሄድ አይደለም። አሁን እኛስ ምን እንስራ የምንለው ብዙ መሄድ አይደለም። እግዚአብሔርና ሰውን ካገናኘው እኔም ከእግዚአብሔር ጋር አገናኛለሁ። ይህን እርካታዬ ይሄ ነው። አንትሙ ውእቱ ፄው ለምድር፣ እናንተ የምድር ጨው ናችሁ። ጨው ደግሞ ሁሉ ነገር ያጣፍጣል። እናንተ ብርሃን ናችሁ፣ የዓለም ብርሃን ናችሁ። ብርሃን ትንሽ ነገር ተፈነጠቀ ሁሉን ነገር ጨለማውን ያርቃል። እና የካህናት የሰባክያን የመናንያን ዋናው መሰረታቸው ሰውና እግዚአብሔርን ማገናኘት ነው። ሰውና እግዚአብሔርን ማገናኘት፣ ሰውና ሰውን አይደለም። አሁን ሰው በገንዘቡም በእውቀቱም ባለው ችሎታ ሁሉ ከእግዚአብሔር ጋር እንዲገናኝ ጥረት ማድረግ ነው። ካለው ነገር አስራት በኩራት ለእግዚአብሔር ብሎ መስጠት ማለት ነው። ባህታዊ አባ መፍቀሬ ሰብ ላሊበላ ላይ የሚገርማችሁ ጥንጫ የነበረውን ቦታ ራሱ መሬቱን ቆፍረው አፈር ከሌላ አስመጥተው እንደገና አህያ ገዝተው ቤት ሳይኖራቸው ለራሳቸው አህያው የሚያድርበት ቦታ አዘጋጅተው፣ እንዲሁም የአህያውን ስሙ የሚገርማችሁ አልጋው ላሊበላ ነበር የሚባሉ። አህያው ሸራ ነበር ውሃው የሚጫንበት፣ በዛ በሸራ ይጫናል። በዛቸው ጉድጓድ ያስመላሉ አፈር። ከዚያ በኋላ አትክልት ይተከላል። ያንን ውሃ የሚያጠጣው ደግሞ ሳንቲም ደግሞ እሳቸው ከኪሳቸው ኑሯቸው አይደለም፣ ከእያንዳንዱ ሰው ከእያንዳንዱ ምዕመን ራሱ የሚያደሉት ወደ ብሕትውናው ወደ መንፈሳዊ ነገር ነበር።
ግን ወደ ሰው ወደ መገናኘት ያመጣቸው ስራው ስራው ስራው። የሚገርማቸው ነገር ሰውን የሚያገኙት ማታ ማታ መስሪያ ቤት ቆይቶ ወደ እረፍት ሲፈልግ ሰው ውሃ ለመጠጣት ይሄዳል፣ ምን ለጠጣት ይሄዳል። እዛ ድረስ ይገቡ ነበር እሳቸው። ከዛ ድረስ ሄደው ስሙን በማስታወሻ ይዘው ምን ታደርግልኛለህ አንተ ብለው ቃል አስገብተው እንደገና ቤተክርስቲያን ሲሄድ ደግሞ በዛው በስሙ ጠርተው እገሌስ የሚያደርገው ምንድን ነው ብለው በዛ ቀስቅሰው ወደ በጎ ስራ እንዲገባ። አሁን ላሊበላ ላይ ማሾ ነበር የሚበራው፣ መብራት የለም። ያንን ማሾ እንዲህ ንጉሱን ልደትን በሙሉ ክንዳቸው እስከሚይዝም ድረስ ያ ሲጠፋ ያንን ሲያበሩ ያንን አምጣ ሲሉ ያንን ሁሉ ሲያሲበርቁ ወር ሙሉ ቦታው ቦታ እንዲሆን ቅዱስ ላሊበላን በአጠቃላይ የካህናቱ ደረጃ ሁሉ ከፍ እንዲል ያደረጉት እሳቸው ናቸው። ከዚያ መጥተው ደግሞ በሄዱበት ቦታ እዛ አንድ ቦታ ብቻ አይደለም የተሰቀሉት፣ እንደ ሐዋርያት ወደ ቆቦ መጡ፣ ወልድ ያደረጉ፣ ደስ የሆኑ እዚህ ወደ ሐይቅ አደረጉ፣ ከዛ ግሸን በቃ ተተነሱበት ቦታ ሁሉ መብራት እያበሩ ነበር የሚሄዱ። መብራት እያበሩ ደግሞ ያበሩት መብራት ደግሞ የማይጠፋ ሁልጊዜ መሰረት ያላቸው ነገሮች ሁሉ እየሰሩ መጨረሻ ላይ ያው ደቡብ ወሎ እግዚአብሔር ያደለው የበረከት ቦታ ስለሆነ የረፍት ቦታቸውንም እዛ አደረገላቸው። በመላ ኢትዮጵያ ያሉትን ቤተክርስቲያኖች ራሱ አንድ ቦታ አድርገው ቢረዱም ቢያስረዱም ራሳቸው ትልቅ ምኞታቸው ነው የነበረው። የተማረው ጋራ ባህታውያኖቹ ጋራ ከምዕመናን ጋራ ሐዋርያዊ ጉዟቸው ራሱ ሲመለከቱ ከሀብታሞቹ ጋራ ገንዘብ እንዲሰጡ እንዲረዱ ምን እንዲሉ ከምሁራኑ ጋራ ደግሞ የምሁራንነት ደረጃቸው ከፍ እንዲል በቃ አገልግሎታቸውን ምን ያህል እንደሆነ እውቀታቸውን በቃ ማንጸባረቅ ይህን በጠቅላላ የሚያደርጉላቸው ነገር ሁሉ ለሁሉም ሞራል ሰጭ ነበሩ። በአጠቃላይ በቋንቋው ስንናገረው ለሁሉም በአጠቃላይ ለእርዳታ ክፍሉም ለአገልጋዩም ለባህታውያኖቹ ሳይቀር በጫካ ለሚኖሩት ሁሉ ሽምብራ በመግዛት የሚቸግራቸውን ነገር በማድረግ የባህታውያን ማህበር ነበረ። ላሊበላን ያውቃሉ። ባህታውያን በየአገሩ በጎጃም በጎንደር ያሉት ሁሉ የሚሰበሰቡበት ማህበር ነበረ። ከዛ ማህበር ላይ ራሳቸው ብዙ አገልግሎት ያደርጉ ነበረ እና አገልግሎታቸው በዚህ በእኛ አሁን ተነግሮ የሚያልቅ አይደለም። ግን ቅድም እንደተባለው ስራቸው እየተናገረ ነው። ስራቸው እየተናገረ ደግሞ እነዚህን እናቶች መጨረሻ ላይ ደግሞ እግዚአብሔር መቼም ነቢያትንም እግዚአብሔር የሚያዛቸው ቦታ አለ። መቼም ወለተ ብርሃን ወይዘሮ አሰግደች እነስንታየው እሳቸው ቤት እንደምንም አድርገው እንደሚገባቸው አድርገው አክብረው ምን አድርገው ያንን ነገር ማድረግ ማለት ራሱ እነሱ የመጨረሻ እድላቸውን ብቻ ሳይሆን ለአካባቢው ለህብረተሰቡ ትልቅ በረከትና ግርማ ነው ያሰጡት ማለት ይቻላል። ምክንያቱም ሰው ተሸመገለ በኋላ እንደምታውቁት ነው ሽምግልና በሁሉም ሲመጣ ያስቸግራል። ያንን ሽምግልናቸውን ራሱ በደንብ አድርገው አዘጋጅተው የቤቱ ጽዳት፣ የመኖሪያው፣ የሁኔታው ሁሉ ከሁሉም ይቅርብን ብለው ይህን የሚያደርግ ክርስቲያን መገኘት በዘመናችን ራሱ በጣም ያኮራል። ቤተክርስቲያንን ያኮራታል። ራሱ ሰውን እንደ ሰው ላለማየት ዝንባሌ ባለበት ዘመን በዚህ ዘመን ደግሞ በረከት አገኛለሁ ብሎ ማለት ራሱ ትልቁ በረከት ያ ነው። ይሄድ በኋላማ አሁንማ ራሱ በረከት ክብራቸው በመንግስተ ሰማያት ነው። አሁን ለኛ ነው በረከቱ። መጀመሪያውን በረከት እንዲሰጥ ያደረጉ እነዚህ አባቶችና በደሴ አካባቢ ያሉ ምዕመናን ትልልቅ ሰዎች እናቶች፣ እንዲሁም ከዛ አሁን እናቶቻችን አሉ። መላከ ገነት ሞላ ያሻውን አውቃለሁ። ባለቤታቸው ከዛ አሉ። ትልቅ ሰው ነበሩ። ብዙ ትልልቆች ሰዎች የነበሩበት አካባቢ ስለነበረ ደሴ መድኃኔዓለም፣ ቅዱስ ገብርኤል እኔ እንኳን ተመጣው ብዙ የማውቀው ነገር አለ እና እግዚአብሔር አካባቢውን ለበረከት ስላደለው ለበረከት አካባቢያቸው በበረከት አኗኗራቸው በበረከት አሁን ደግሞ በበረከት የተስረፈረፈ ስራ እየተሰራ ነው ያለው እና ስለዚህ እኔ እንዲያው የምለው ነገር በዚህ ብቻ እየተቋረጠ እንዳይቀር ቋሚ ነገር አቅም ታለ እንደዚህ ትጋት ታለ ልጆች የኢትዮጵያ የቤተ ክርስቲያን ልጆች ታሉ በሳቸው ስም ሰፋ ያለ መታሰቢያ መደረግ አለ። ትምህርት ቤት የሚሆን ምንም ይሁን መቼም እድሉ እነ መምህር ልሳነ ወርቅ እንዲያመልጥ የእድል መቼም የነቢያት
መንፈስ በነቢያት ላይ ነው መልሶ እያደረ የሚመጣው። የነቢያት መንፈስ በኤልያስ የነበረው ሀብተ መንፈስ ቅዱስ በኤልሳ ላይ ነው ያደረው። በሙሴ ላይ ያደረው ሀብተ መንፈስ ቅዱስ በኢያሱ ላይ ነው እያደረ ሄደው እና ያ ነገር እንዲያመልጥ ደግሞ ወደፊትም እንዲሁ መታሰቢያቸውን አንዳንድ ጊዜ ሳይሆን ጎላ ያለ ነገር፣ ጎላ ያለ ስላችሁ መሰረት ይዞ የማይጠፋ ነገር ለትውልድ የሚሆን ነገር ማድረግ አለብን። ይህንን ሳደረግን ደግሞ በረከቱን በሰፊው እናገኛለን። አንደኛ አሁን እዚህ ሐይቅ ገዳም ማረፋቸው ራሱ እናንተ ደሴ ያላችሁ በጣም እድለኞች ናቸው። በጣም እድለኞች ናቸው። ለምን ወደዚህ እግዚአብሔር መጀመሪያ ጀምሮ ገዳሙ ምንም ነገር በሌለበት ሰዓት ግን የመጡትን ጳጳሳት ሁሉ እየጨቀጨቁ ሊቃነ ጳጳሳትን ቦታውን ቦታ እንዲሆን ያደረጉ እሳቸው ናቸው። በብፁዕ አቡነ ቄርሎስም ጊዜ፣ በብፁዕ አቡነ ጴጥሮስም ጊዜ፣ በብፁዕ አቡነ ሳሙኤል ጊዜ በተለይ በብፁዕ አቡነ ሳሙኤል ጊዜ አንድነቱ ጠቅላላ ወደፊት እንትን እንዲል አንድነቱ አጠቃላይ ወደፊት እንትን እንዲል ያደረጉት ጥረት ቀላል አልነበረም። ህብረተሰቡ ነበር እየገባ የሚያርሰው። ያኔ ሄደው ተደርግ ባለስልጣኖች ቀርበው አቡነ ሳሙኤልን የሚይዘው እንደገና እነ መምህር ማርቆስ በነበሩበት ሰዓት የልማት ቦታ በህብረት እንዲያለሙ በህብረት የወጡትን እንዲታረስና ልማቱን እንዲንቀሳቀስ ያደረጉት እሳቸው ናቸው። ያንን ካደረጉ በኋላ እናቶች ያሉበትን ይሄኛው ማዶ ያለውን መሬት ራሱ በፊት ሌላ መዘከሪያ ነበረው። መዘከሪያ የለውም፣ ቦታው ዕጣን ጧፍ የሚገዛበት የለውም። እነኝህን ብለው እንደገና ላይ ደሴ ድረስ ባለስልጣኖች አምጥተው እንደገና እንዲከለል አድርጎ ያችን መሬት እንዲከለል አድርጎ ከዚያ በኋላ ደግሞ ሲጠብቁ ብዙ አባታችን ከኢየሩሳሌም መጥተው ሲመደቡ ደግሞ እሳቸውም ጋር አብረው እኔ ዘመጣው የሚገርማቸው ኩባያ እንዲህ ያሉ ኩባያዎች ራሱ እየለቀሙ ከደሴ የሚያመጡ እሳቸው ነበሩ። ስኳር፣ በሶ፣ የተለያየ ነገር መቼም የሰው እግዚአብሔር ፍቅሩን ነው የሚያይልን። ከዚያ ወቅቱን ዓመተ ምሕረቱን እንኳን ባላውቀው እኔ ደብረ ሊባኖስ ነበርኩ። ብፁዕ ቅዱስ አቡነ ጳውሎስ ይህንን ቦታ ለመጎብኘት ብፁዕ አባታችን ጋብዘዋቸው በሚመጡበት ሰዓት እኔ በተክለ ሃይማኖት በአቡነ ኢየሱማ በዝም በነበሩት በሰለስቱ አው በተሳቱ ቅዱሳን በእነ አቡነ አረጋዊ ይዤዎታለሁ። በዘመነ ብትርክናዎት ይህንን ቦታ አንድነት ሳያደርጉ እንዳይቀሩ በቃ ተማጽኞታለሁ ብለው ነው አጥብቀው የተናገሩ። ያንን ሲናገሩ አባታችንም በቃ ደብዳቤ ያቅርቡ ምናምን ብለው ለአባታችንም ራሱ እግዚአብሔር ደብዳቤ ተጽፎ ተሲኖዶስ ወደ አንድነት እንዲቀየር ያደረጉት እሳቸው ናቸው። አሁን ይሄ ሁሉ እኛ ተሰባስበን ያን ጊዜ 20 ወይም 15 ሰዎች ይኖርበት የነበረው አሁን ወደ 500 ሰው በላይ የሚኖርበት ቦታ ተደረገው። ይሄ ነው ሐዋርያዊ ጉዞ ማለት ራሱ ቀላል ነገር አይደለም። እና ይህንን ሁሉ ነገር ስላደረጉ ደግሞ እግዚአብሔር አምላክ እድለኞች ናቸው ያልኳችሁ። የዚህ መድኃኔዓለም ይቀበሩ፣ እዛ ይቀበሩ፣ እዛ ይረፉ እያለ ህብረተሰብ እንዳይጨቃጨቅ በቃ እግዚአብሔር ባደረው ሰው አድሮ አምጥቶ ከዚህ ከታሪካዊ ቦታ እንዲያርፉ አደረገ። ምክንያቱም ይሄ የሁሉም ቦታ ነው። የአንድ የደሴም ብቻ ሳይሆን ዓለም አቀፋዊ ቦታ ስለሆነ የሁሉም ማረፊያ ስለሆነ የሁሉም ቅዱሳን ቦታ ስለሆነ የሁሉም ሀገረ ስብከት ራሱ ቦታው በታዋቂነት ስለሚኖር ከዚህ ላይ እንዲያርፉ ተደረጉ። ደግሞ እዚህ ላይ ደግሞ ህዝቡም እየመጣ ጊዜ በረከት አገኘ። አሁንም በረከት እያገኘ ነው ያለው እና እግዚአብሔር በረከቱን ጸጋውን ያድላችሁ። በዚህ አገልግሎት የተሳተፋችሁ በእውነቱ ሰይጣንም አይባችሁ፣ በረከታችሁን ሁሉ ሰፊ ያድርግላችሁ። ልጆቻችን እግዚአብሔር ይባርካችሁ። እና ይሄ ህንፃው የምታዩት መቼም ልሳነ ወርቅ ከዚች መሬት ነው የነበረው። መምህር ልሳነ ወርቅ ሲገባ አባታችን ምን እናድርግ ሲሉ በዚህ አድሮ አባታችን ለመጀመሪያ ጊዜ ይህንን የቅድም እንዳሉት ለሕክምና ወደ ውጭ ሲሄዱ መታከሚያ ገንዘብ ሲሰጣቸው አይ እኔ ከምታከም እዛ እንጂ ሰፊ ሕክምና ከማድረግ ለህንፃ ይሁንልኝ ብለው ወዲያው እንደተመለሱ እዚህ መጥተው መሰረት አስጥለው እንደገና ይህንን ግንባታ አስጀምረው አሁን እዚህ ድረስ ዘርሷል። አሁን አባታችን ይህንንም ማየቱ ራሱ ትልቅ እርካታ ነው። ለትውልድ ማምረሻ የሚሆን ትምህርት ቤት ደግሞ ከሁሉም የበለጠ ነው። ከሁሉም የበለጠ ነው። ትምህርት ቤት ነው።
አባ መፍቀሬንም ያገኘናቸው በትምህርት ቤት ነው። ትምህርት ቤት ብለው ነው ከቤታቸው ከእናት አባታቸው ቤት በሕፃንነታቸው ይወጡ። ትምህርት ቤት ብለው ወጡ፣ ወደ ጋይንት ሄዱ። በዛው ጊዜ መንፈስ ቅዱስ ሳደረባቸው ይህንን ሐዋርያዊ ጉዞ ሰሩ። ደግሞ ሐይቅ ደግሞ ዩኒቨርሲቲ የነበረ ብዙ ቅዱሳን አባቶቻችን መሰረተ ቅድስናን፣ መሰረተ ትምህርትን፣ መሰረተ ኪነ ጥበብን የጣሉበት ኪነ ጥበብን ተግባረ ዕድ ማለት ነው። በሙሉ መጽሐፍ፣ ብራና ፍቆ ማውጣት፣ ቀለም ማውጣት፣ የተለያዩ ቅርሳ ቅርሶችን ዛሬ የምናያቸውን ሁሉ ማዘጋጀት የሰው አእምሮ ምን ያህል የሚራቀቅና ምን ያህል የኪነ ጥበብ ክህሎት እንደነበረው መማሪያ። ከዛ ደግሞ የቀለም ትምህርት ግዕዙ ራሱ በደንብ አድርጎ ተጣርቶ በዘመኑ የነበረው ቋንቋ ግዕዝ ስለነበረ ያንን በደንብ አድርገው እንዲማሩ ከዚያው ቦታ ማድረግ፣ ቤተ መጻሕፍቱ እንዲሰፋ አድርገው ኮሶ የነበረው የሀገሪቱ ኢኮኖሚዋም ማንኛውም ነገር ተዳክሞ የነበረው ከዚህ ቦታ ላይ ነው እንዲቃና የተደረገው። እንደ ታሪክ እኛ እንደ ሌላ ነገር ዛሬ አሁን እንደ ሁሉም ይባላል። ከሁሉም በላይ ከአክሱም ቀጥሎ ከዚህ ነበር የተደረገው። ምክንያቱም ጉሪት አጥፍተው ነበር፣ አክሱም ጭምር ክርስትናውን በሙሉ አዳክመው ነበር። በሙሉ ተዳክሞ ነበር፣ ድቅቅ ብሎ ነበር። እንደገና መጽሐፍት እንዲጻፉ፣ እንደገና እውቀት እንዲሰፋ፣ ኢኮኖሚው እንዲያድግ፣ አስተዳደራዊ ክህሎት እንዲሰፋ፣ የሰው ልጅ አንዱ ከአንዱ ጋር እንዳይጣላ እንኳን አገር እንኳን እንዳይፈርስ ያደረገው ይህ ቦታ ነው። ምክንያቱም በነ መራ ተክለ ሃይማኖትና በነ ይኩኖ አምላክ መካከል የነበረው ተቃራኒነት እንዲፈታ የተደረገው እና አቡነ ተክለ ሃይማኖት እና አቡነ ይስማ በመግባባት ያደረጉት ከዚህ ቦታ ላይ ሆነ እና አፄ ይኩኖ አምላክ ለንግስና በቅተው በእነ አቡነ ይስማ አማካሪነት በእነ አቡነ ተክለ ሃይማኖት አማካሪነት የተረጋጋ አስተዳደር መርተው አገሪቱን ወደ አገር ደረጃ አድርገው ከዓለም ቁንጮ ጋር አብራ እንድትሄድ ያደረጉባት ቦታ ይሄ ነበረ። እንደ ዛሬው ሳይሆን ማለት ከዓለም ቁንጮ ጋር አብራ ኢትዮጵያ እንድትሆን አድርገው ሁሉም ነገር አስተካክለው ያስታኩበት ቦታ ስለሆነ ትምህርት ቤቱ ይሄ በአጠቃላይ የትምህርት ቤቱ መሰረት አጣጣለ ራሱ ከጥንትም የነበረ እንደገና መልሶ እግዚአብሔር አምላክ በብፁዕ አባታችንም አድሮ በሌሎችም የነዛ ሲያስቡት የነበረውን አድርጎ ከዚህ አድርሶታልና ይህንን ራሱ ማየት አይደለም። እኛ ሰው ለጊዜው መብላቱን አይደለም፣ ለጊዜው መልበሱን አይደለም፣ ለጊዜው አይደለም። ቋሚ ነገር አሁን እንዳልኳቸው መሰረታዊ የሆነ ነገር የሀገራችን እውቀት መሰረት ነው። እንዲሁም ምሁራኖቹ የሀገራችንን ምሁራት አሁን ሳይቆጫቸው አይቀርም ይመስለኛል። እንደ ቁጭት ሊይዙት ይችላሉ። ቁጭቱ ምንድነው? አሁን ግዕዝ ትምህርት ራሱ በየትምህርት ቤቱ እንዲሰጥ እየተነቃቁ ነው ይመስለኛል። ጀርመኖች ራሱ ግዕዝ ትምህርት ሀገራቸው ውስጥ ያስተምራሉ። መጀመሪያ ዘመናዊ ሲመጣ ጀምሮ ይህንኑ እያዝነው አብረን ተጉዘን ቢሆነ አሁንም አንቸገርም ነበረ። አሁንም ግን አልመሸም፣ ምሁራኑም እየተንቀሳቀሱ ነው እና ግዕዝ ትምህርት ራሱ መነሻችን ነው። አለመስማታችንን አትዩ፣ አለማወቃችንን አትዩ። የምናውቀው ብቻ መሰረቱ ግዕዝ ነው። ታሪክን የሚያንቀሳቅሰው ግዕዝ ነው። ይህ አለማወቃችን አይደለም፣ አማርኛው አይደለም፣ መሰረቱን ነው ማወቅ ያለብን። ፈረንጆች አሁን አንድ ፈረንጅ ጃክ የሚባል ፈረንጅ ወደ 27 ዓመት በኢትዮጵያ የቆየ ፈረንሳዊው ተመራማሪ ነበረ። እዚህ ሙዚየም ቤት አንድ ሰርቶልናል እና ብዙ ነገሮች ይመራመራል እና ምንድን ነው እናንተ እዚህ ሁልጊዜ የምትመላለሰው የምታጠናው ለምንድን ነው ጥቅሙ አለ። ፈረንጅ አለ 100 ዓመት 150 ዓመት ያለ ታሪክ ነው ያለ። ኢትዮጵያ ግን ከሺህ በላይ የሚቆጠር ታሪክ አላት። ምንነቷን የሰውን ምንነት የቀድሞ ምንነትን ሰው በኪነ ጥበብ፣ በቀለም፣ በአኗኗር፣ በባህል፣ በስርዓት እንዴት እንደኖረ መረጃውን በሰፊው እዚህ አበሻ መሬት ላይ በሰፊው ይገኛል። የፈረንጅ 100 ዓመት ወይም 150 ዓመት ወይም ጥቂት ዓመት ነው የሚገኘዋል። ያንኑ ግን አጉልተው እንድንታል እና ይህ መነሻው ምንድን ነው? ይህ መጽሐፍ የብራና መጽሐፍ ሲጻፍ እንዴት አድርገው አወጡት? ቀለሙን እንዴት አድርገው ጻፉት? መለከቱ እንግዲህ ማሽን የለም ያን ጊዜ ምን የለም። ቀይ ቀለም፣ ጥቁር ቀለም፣ ሐምራዊ፣ ቢጫ የመሳሰለ ነገር አድርገው ስዕል መሳል። ይህንን እንዴት ሊያገኙ ይቻሉ የሚለው ነገር ከዚች ሀገር ላይ ስላለ በዚያ ምክንያት ነው አሁን
ታሪክ ሰፊ ታሪክ አላት። ግን ትውልዷ ግን አለ አዲስ ነገር ስለሚናፍቅ 12ኛ ትምህርት ተጨረሰ በኋላ ወደ ከፍተኛ ትምህርት ይሄዳል። ከዛ ደግሞ ትንሽ ስትማለት በኋላ ፈረንጅ ሀገር ይሄዳል። የሀገሩን ታሪክ አያጠናትም። መጀመሪያ ያሁን ፈረንጆቹን እየናፈቀ ሄድና ሀገሩ ተደረሰ። እዛ ሰው ሀገር ከሄደ በኋላ ምርምር ነውና ሀገሮች ሲመረመሩ፣ ታሪክ ሲመረመር፣ ጥናት ሲደረግ የአንተስ ሀገር ተብሎ ሲጠየቅ መልስ አይሰጥም ማለት እንደገና ከኛ ከፈረንጆቹ ኋላ እየመጣ በኋላችን እንደገና ያጠናል። በኋላችን እንደገና ከፈረንጆቹ በኋላ ነው የሚያጠናው። ግን መጀመሪያ እያጠናው ብሄር ግን በጣም አድርጎ ጉልህ ታሪክ ያላት አገር እቺ የአበሻ አገር ናት። እቺ ኢትዮጵያ የምትባል በታሪክ በስነብ ለዚያ ምንድን ነው ሀይቅ ዋና አንደኛ መጀመሪያው ነበር። ከደብረ ዳሞ ቀጥሎ ከአክሱም ቀጥሎ ሲሰራበት የነበረ ነው እና ትምህርት ቤት ማጉላት ጥሩ ነገር ነው። ግን ይህን ስናደርግ ደግሞ አላማ ይጠይቃል። አላማ መኖር አለበት። በእውነቱ አላማ መኖር አለበት። አሁን እነዚህ ባለሚዲያዎች ራሱ አሁን በአላማ ተሰሩበት ጥቅሜታ አለ። በአላማ ተሰራበት ይጠቅማል። በስጋም ለሀገርም ለሕዝብም በቃ ሰሪውና አሰሪው ማገናኘት፣ ጠቀሜታውን መጠቆም፣ መረጃ መስጠት፣ ይሄ ቢደረግ ይሄ እኮ ይጠቅማል እየተባለ የሚያደርጉን ነገር አሁን እግዚአብሔር ይባርካቸው አሁን መጥተው ይህንን አሳዩ። ይሄ ግንም አሁን እኛ የሚጎዳ ይመስልናል። እኛ አሁን አይደለም አይጎዳን። አንዳንድ ጊዜ መታየት የሚጠቅምበት ጊዜ አለ፣ አለመታየት ደግሞ የሚጠቅምበትም ጊዜ አለ። እንዲህ ያለው የአደባባይ የአንዳንድ ነገር የልማት የቤተ ክርስቲያን እንቅስቃሴ ያን ቀርመን ትሄድን ደግሞ ብዙ ነገሮችን ጥቅም እናገኝበታለን። ሚዲያዎች ራሱ ብዙ ጠቀሜታ ይሰጣሉ። አዎ እንዲሁም በቤተ ክርስቲያናቸው እንደ ሐዋርያት ነው ማገልገል ይችላሉ። እውነትን ይዘው ተተጓዙ። እውነቴን ነው። እውነትን ይዘው ተተጓዙ። በእውነት ተተጓዙ። እግዚአብሔር መቼም እውነተኛውን ነገር ይዞ ስራ ተሰራ። ቅድም እንዳልኳችሁ መልካም ነገር ከሰራ ወይም ለሀከይ ገቢረ ሰናይ እስመ በእርሜ የሆነ አርሮ ያለው ቅዱስ ጳውሎስ ይህን ነው። ምክንያቱም ለመልካም ስራ አንስነፍ፣ በጊዜው ጊዜ አዝመራውን እናገኘዋለን፣ በጊዜው ጊዜ ፍሬውን እናገኘዋለን። ወይም ለሀከይ ገቢረ ሰናይ እስመ በእርሜሁ ነአርሮ አምጣነብነ ዕለት አለ። ዕለት አለብን። ዕለተ ሞት አለ፣ ዕለተ ትንሣኤ አለ። ከትንሣኤ በኋላ ክብር ማጣት አለ፣ ክብር ማግኘት አለ። ያንን ነገር ራሱ ሚዲያዎች ራሱ ትልቅ ስራ መስራት ይችላሉ። በአንድ ቀን ብዙ ስራ ይሰራሉ። በደቂቃ በሰከንድ በአሁኗ ሰከንድ ብዙ ስራ ይሰራሉ። በቅንነት ተሰራ። ግን የቤተ ክርስቲያን ልጆች የሆኑ ግን እንደ ቤተ ክርስቲያን መስራት አለባቸው። እንደ ቤታቸው እኛ በአሁኑ ሰዓት ቀሳውስት ብቻ መነኮሳት ብቻ ወይም አንድ ብቻ ወይም ሰባኪ ብቻ አይደለም። ሁሉም ታጊዘነ አጥናይና ለሐመርነ ነው። ተጋግዘን ነው። ሁላችንም ተጋግዘን የእውቀት ሰዎችም በእውቀታቸው የጉልበት ሰዎችም በጉልበታቸው የገንዘብ ሰዎችም በገንዘባቸው ተተጋገዙ ብዙ ስራ መስራት ይችላል። አሁን ይሄ አልቆ ምን ብሎ ላይ ድረስ ስራ ቢሰራበት ብዙ ምርት ያመርታል። ሌላው ቀርቶ ምዕመናን ራሱ የቅድስት ሥላሴ ዩኒቨርሲቲ የሚገርማቸው ነገር ዘመናዊ ትምህርት ይማራሉ፣ በጣም ይሄዳሉ። በቃ ዲግሪ ዲፕሎም ይይዛሉ። ከዚያ በኋላ ደግሞ እንዲያ ሲላቸው እስኪ ስለ ክርስትናችን እናጥና ይሉና በተመላላሽነት ማታ እየሄዱ እየተማሩ እንደገና ዲግሪ ይዛሉ። እንደገና እውቀታቸውን ያሰፋሉ። ክርስትና ምንነትን ያጠናሉ። እኛ አይደለንም። እኛ እኮ አሁን ያለን የጸሎት ሰዎች እንደ ጸሎታችን፣ የዝጉሃን የባህታውያን ሰዎች እንደ ብሕትውናችን፣ እንደ ዓላማችን ተሰራን። እግዚአብሔር አምላክ ሰው ይፈጥራል። ሚዲያዎችን ያግዛል፣ ምዕመናንን ያግዛል። አቡነ ገብረ መንፈስ ቅዱስ እኮ ሰው ፍጠርላት ለዚች ሀገር ቅዱስ ሰውን አስነሳላት እያሉ ነበር የሚጸልዩት። ኢትዮጵያችን መጥተው ማለት ነው። እሳቸው በቤቱም ላይ ነው፣ ግን በረሃ ላይ የሚኖር ብዙ ሐዋርያነት አይደለም። ግን ማን ተነሳ ታዲያ? እሳቸው ቀጥሎ ወርቃማ ዘመን መጣ። የእነ አቡነ ተክለ ሃይማኖት፣ የእነ አቡነ ይስማ፣ የእነ አባ ዘጊዮርጊስ ይሄ ወርቃማ ዘመን በቃ በዛ ጸሎት መጣ እና ቀና ሕሊና ተተያዘ ጥሩ ነው እና ይህንን አሁን በማስተባበል በዛሬው ዕለት የሊቀ ስጓን መፍቀሬ ሰብ ስመ ክርስትናቸው ወልደ አረጋዊ የእሳቸው መታሰቢያ እንዲሆን እኛም ተሰባስበን ከዚህ ትንሣኤን የደስታ ቀን መሆኑን እንድናስታውሰው አድርገውልናል። እንድናስታውሰው ትንሣኤ ማለት ከተሳቱ አበይት በዓላት ዋናው አንጋፋው
ታላቁ በዓላችን ትንሣኤ ነው። ትንሣኤ ነው። በውጭ ሀገር የምታውቁት በአውሮፓ በብዛት ልደትን ነው። ያው ዘመን መለወጫቸውም የጌታ የተወለደበት ነው ይላል። የእኛ ግን የመጨረሻዋ ትንሣኤ ናት። ትንሣኤ ናት። ትንሣኤ የሚራብ የለም። በትንሣኤ የሚጠማ የለም። በትንሣኤ የሚያዝን የለም ይላሉ አባቶቻችን። ምን መሰላችሁ? በትንሣኤ ሁሉም ደግሶ አብሮ ለመብላት እንጂ ብቻውን ለመብላት የሚጥር ክርስቲያን በምንም አይነት በገጠሩ ይችን ትንሣኤ ሰሞን በጠቅላላ ደግሶ ማዕዱን ብቻውን የሚቆርስ የለም። በገጠሩ ስናየው ብቻውን የሚቆርስ የለም። በባህል ደረጃ ስናየው በክርስትና ሕማማትን ይሰገዳል፣ ይጸለያል። ከጸሎተ ሐሙስ ጀምሮ በየቤቱ አንዳንድ ነገር ጉድ ጉድ ይባላል። የቅዳም ስዑር አክፍሎት ነው። ምዕመናኑ በየቤተ ክርስቲያኑ ይሄዳል፣ በየአጥቢያ ቤተ ክርስቲያኑ ከዚያ ያድራል። በቋንጣው በቅባቱ በምኑ ያንን እጅ ሰላም እንደዛ አድርጎ ይዞ በአገልግል በመሶብ በምን ይዘው ይሄዱና ተማሪውም ምንም ይሳተፋል። ከዚያ በኋላ የአብነት ተማሪ ነው ያን ጊዜ። ዛሬ ተረጅ እየበዛ መጥቷል። የአብነት ተማሪ የወላዲተ አምላክ ልጆች በቃ ቤታቸው የምዕመናን ቤት ስለሆነ ሁለት ተማሪ አንድ ተማሪ በየቤቱ ይዞ ማይሄድ የለም። በቃ እንደ ልጁ አድርጎ በየቤቱ ይዞ ይሄዳል። እዛ ይታረዳል፣ እዛ ይደገሳል እስከ ሳምንቷ ድረስ በቃ ቤተክርስቲያን ኪዳን አስተርሰው ደብር ትሆና አመልጥ ነው። ከዚያ በኋላ በየበንደሩ ከደጅ ሰላም አለ። እዛ የትንሣኤ ማዕድ ወዳጅ ጥላት አይለይም ብለው ነበር የሚናገሩ። በትንሣኤ ተጣልቶ ተሆነ የማይታረቅ የለም። ገና ትንሣኤ መጥቷል፣ ታረቅ ነው። ነፍስ አባት ነው። አብራችሁ ብሉ፣ አብራችሁ ጠጡ፣ አብራችሁ ተደሰቱ የሚባልበት ነው እና አብሮ ለመብላት አብሮ ለመደሰት አሁን መምህር ልሳነ ወርቅ ቅድም እንዲያለው ከመብላቱ ይልቅ አብሮ መታየቱ አብሮ መደሰቱ ራሱ ፊት ለፊት መታየቱ ለካ ትንሣኤ እንደዚህ ነው። ይህንን እድል እኮ በውጭ ሀገር ያሉት ይናፍቁታል። ምክንያቱም ሀብቱ አላቸው፣ ንብረቱ አላቸው። ከሰው ጋር ለመገናኘት እንደዚህ ጊዜና ቦታ ስለማያገኙ በጣም ይናፍቁታል እና እግዚአብሔር አምላክ በእውነቱ ከዚህ የተጀመረው እነ ወይዘሮ ፀሐይም አሉ። አሁን ያው እዚህ እነሱ ጀምረው ይኸው ስንት ዓመቱ ነው? 4 ዓመቱ እነሱ ተማሪዎቹን እዚህ ያሉትን እያስፈሰኩ ምን እያደረጉ ይኸው እንደዚህ እያለ እየሰፋ መጣ። ግን አካሄዱን አሰራሩን ግን በደንብ እያደረጉ እያግባቡ መሰረታዊ ነገር እያደረጉ ከዚህ ቢደረግ ጥሩ ነው። ጀመሩት እነሱ የጀመሩት ይኸው አሁን ደግሞ የደሴዎች ያሉ እናቶችም እዚህ ያሉትም በዛም መጡ እና እየተጋገዘ ሁሉም ደግሞ የሊቀ ስዩዓን መፍቀሬ ሰብም መታሰቢያ ከዚህው ተደረገ። ምክንያቱም የትንሣኤ መታሰቢያ በዓመት አንድ ጊዜ የቅዱሳንን ስም አይደለም ማሰብ በባለ ጊዜ ያን ቀኑን ብቻ አይደለም። እንዲሁም በሁዳዴ ጾም እኮ ክርስትና የማይነሳበት ምንም ሙት ዓመት አንዳንድ ነገር የማይደረግባቸው ደብሮች ነበሩ። ትንሣኤ ሁዳዴ ጾም እንዳንድ ቀን ነው ተብሎ የትንሣኤ ሰሞን ነው። የትንሣኤ ሰሞን ዛሬ ቀለሙ ከትናንትና ጀምሮ እስከ ዛኛው ድረስ ያለው አንድ አይነት ነው። እንደ ትንሣኤ ነው። ማንኛውም ነገር የሚደረገው እንደ ትንሣኤ ነው። ቀኑ ግን ከፍለው አስቀምጠውልናል። አሁን ያለፈው ትንሣኤ ነው የነበረው። ዛሬ ደግሞ ማይዶት ይባላል። ማይዶት ማለት በቃ ከሲኦል ወደ ገነት ከአሳር ወደ ክብር ከጨለማ ወደ ብርሃን የተሸጋገርንባት ቀን ብለው ማይዶት ይብላል። ማይዶት ማይዶት ዘባቤከ አድኅ ቀድምት እመቤታችንን በእመቤታችን ወደ ገነት የተሸጋገርንበት ሊቁ እንደተናገረው ማለት ነው። ማይዶት ይባላል። ነገ ደግሞ ቶማስ ይባላል። ቶማስ ጎኑን ዳስሶ ሊዳስስ ያለበት ቀን ግን ቀኑ የተደረገው አንድ ቀን ሲሆን ቀኗን በቀለም እየከፋፈሉ ማለት ነው። ቀጥሉና ደግሞ አልዓዛር የአልዓዛር ትንሣኤ ነውና አልዓዛር በመዋዕለ ስብከቱ ነው ያስነሳው። የአልዓዛር ትንሣኤ አልዓዛር ብለው ረቡዕ ይሰይሙለታል። ሐሙስ ደግሞ አዳም የተፈጠረበትም ከገነት የወጣበትም ምን እንደተደረገ ምን ፋሳር እንዲያገኘው አሁን ወደ ክብር እንደተመለሰ አዳም ሐሙስ ይባላል። ሐሙስ አሁን ደግሞ ቤተክርስቲያን ይባላል። ቤተክርስቲያን የተመሰረተችበት በደሙ ቤተክርስቲያን የመሰረተበት አስጠውተ ሲኦል እየተባለ ይነገራል። ቅዳሜ አንስት አሁን ይቺ ሳምንቷ ማለት ነው። አንስት ማለት ወደ መቃብሩ ሄደውን ማርያም መግደላዊት
መቃብሩን ያዩበት ቀን በቃ ጌሳ አንስት እየተባለ ለቀለሙ ነው ለቅዱስ ያሬድ በቃ ያንን እያጎላ ያንን ያደርጋሉ። ዳግም ትንሣኤ በቃ ያው እንደምታውቁት ነው። ያው ሁለተኛ ማሳሰቢያ ተብሎ ነው እንጂ ጌታ የተነሳው አንድ ጊዜ ነው። ግን ዳግም ትንሣኤ እየተባለው ደግሞ ምንድነው? ደግመን በሳምንቱ ማሰብ አለብን ስለ በዓሉ ትልቅነት፣ ስለ በዓሉ ክብር ሲባል አንድ ቀን አድርገው ቀለሙንም በአንድ ጊዜ ያጉዙታል። በዚች ቀን አዲያ ሁሉም እየተጠራራ በየቤቱ ሁሉም በደስታ ይከርማልና ትልቅ ደስታ ነው፣ ትልቅ በረከት ነው። እግዚአብሔር አምላክ ሁሉንም ለበረከት ያደርግልን። አዎ መቼም ወልደ አረጋዊን እያስተማሩን ነው። ቅዱሳን አባቶቻችን በሕይወትም ታሉ ያስተምራሉ፣ ታረፉም በኋላ ያስተምራሉ። ታሪካቸው ያስተምራል፣ አካሄዳቸው ያስተምራል፣ ምንነታቸው ሁሉ አጠቃላይ ያስተምራል። አዎ በሕይወት ታሉ በመቋሚያቸው፣ በጭራቸው፣ አዎ በአጠቃላይ በአጽፋቸው ሁሉ ታምራት ያደርጋሉ። በሄዱበት ሁሉ ይደረጋል እና ብዙ የሚናገሩላቸው በየቦታዎች አባ ማፍቀሬን የማይጠሩ እኛ ዝም ብንል ድንጋዮቹም ዛፎቹም እንጨቶቹም አባ ማፍቀሬ ማለታቸውን አይተው እና ሁሉም ዛፎቹም እንጨቶቹም ቅጠሎቹም ሰዎቹም ይጠሩላቸዋል። ቅድም እንዴት ተባለ? መቼም አንድ ሰው በተሰጠው በችሎታው ተሰራ ብዙ ምን ያህል እንደሚያገኝ ትልቅ ነው። ትልቅ በረከት እንደሚያገኝ፣ ትልቅ ጸጋ እንዲያገኝ፣ የሐዋርያትን ደረጃ እንደሚያገኝ፣ ከዚያም በላይ የሊቃውንትን ደረጃ እንደሚያገኝ አሁን ለምሳሌ አሁን አባቴ ገብረ ማርያም ራሳቸው አሁን አያቸው አላቸው አይደለ? በዓይናቸው ግን አያዩ፣ በልባቸው ግን ሁሉ ነገር ያያሉ። በልባቸው ከዚህ እስከ አሜሪካ ከዚህ እስከ የት ያለውን ነገር ሁሉ ይቃኛሉ። ዋናው ስሉ ግን ራሱ ተውስጥ ተሰጠው ማገናኘት ይችላል። ያንን ያሳያል። ይህንን እንዲህ ብታደርጉት፣ ይህንን እንዲህ ብታደርጉት፣ ይህንን ለእኔ ሳይሆን ክርስትና ሕይወት ለእኛ ነው የሚያስተኘው። ለእኔ ነው። አሁን መነኮሳትንም የገደለ ካህናትንም የገደለ ሁሉን እያጠበበ የመጣ ለእኔ አባ ማፍቀሬ ለእኔ ነበረ። በጭራሽ ቤት ይሰራልኝ አይሉ፣ ምን ይደረግልኝ አይሉ፣ የዚህ ጦር አለው የዚህ ወርቅ አለው አይሉ ነበረ። ግን መጦሪያ ቤት እግዚአብሔር አዘጋጀላቸው። የክርስቲያኖቹን ቤት የተቀደሰውን ቦታ አዘጋጅቶ እዛ ውስጥ ቁጭ አደረጋቸው ምንም ሳይሉ። የክርስትና ሕይወት በተለይ የመነኮሳት ሕይወት ለእኛ ነው እንጂ ለእኔ ብቻ አይደለም። ለእኛ በቃ ራሱ ሌትም ቀንም ቁሞ ለሌላው ብቻ ነው፣ ለሌላው መስራት ነው ያለው። ለሌላው ተሰራ በቃ ምንም አይደለም። ጥብብ አድርጎ ለእኔ ብቻ በቃ እንዲህ መሆን አለበት አይደለም። ዛሬ ብዙ መነኮሳት አለን። የሚገርማቸው በመነኮሳት እየሄደ ተመሰገነ ይሆን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ገዳማቶች አሉ፣ ብዙ መነኮሳቶች አሉ። ግን በዛው ልክ ብንንቀሳቀስ ደግሞ የትና የት እንደርስ ነበር። የትና የት መታገል ያስፈልጋል። ዘመኑ ዋጅ የተባለው የዘመኑን እንትን ተከትለን ሳይሆን የእኛን ራሱ ከእግዚአብሔር ጋር የምንገናኝበትን መንገድ ራሳችን እየቀየስን ለካ እንደዚህ ነበረ ስራ መስራት እንደዚህ ነው። ባህታዊ ማፍቀሬ ስም እንኳ ይህንን ሰርተው ሄዱ። ብዙ ባህታውያን ነበሩና ባህታዊ አረጋወይን ነበሩ እና አባ ጉኒና ነበሩ። እኛ እንኳን ተደረስን የምናውቃቸው ከእግዚአብሔር ጋር የሚገናኙ ስንት ትልቆች ሰዎች ነበሩ። ምንም ዛሁን ለእኔ አይሉም ነበር። በቃ ለእኔ የሚባል ነገር የላቸው። ይገርማቸው በቃ ለእኔ የሚባል ነገር የለም። ከአራዊቱ ከጫካው ከምኑ ጋር ነበር የሚኖሩ። ዛሬ ዘመን አመጣሹ ነገር ወደ ሌላ ነገር እየጎተተ ምዕመናኖቻችንም እየተጠራጠሩ በእኛ ላይ ጥርጥር እስከማሳደር ድረስ እየደረሱ አረ ምንድን ነው? የኛ የራሳችን ችግር ነው እኮ ምን መሰላችሁ? ከውስጣችን ያለውን ነገር አረመ ነው ስለማንሄድ በቃ አሁን ምዕመናን በጊዜው መሰለን ትንሽ ቆይቶ ግን ሌላ ነገር እየመጣ ወደ ሌላ አባ ማፍቀሬ ሰብን ማንም ሰው አባ ማፍቀሬ ሰብ በትራንስቶ ቢማቱ ቢናገሩ ምንም ነገር የለም። ለምን እሳቸው ከምዕመናኑ ልቡና ውስጥ በሙሉ ገብተዋል። ከምዕመናኑ ልቡና ውስጥ ገብተዋል። ምዕመናን ደግሞ የእሳቸው ምንነት በሙሉ ተረድተው ከወዲያቸው ውስጥ ልቡናቸው ውስጥ አድርገው ይዘዋል ማለት ነው። በአኗኗራቸው፣ በአካባቢያቸው በሚሰሩት ስራ ማለት ነው። በቃ በሚሰሩት ስራ እና የዚህን አይነት ሂደት አሁን የሚተካልን ቤተክርስቲያን መቼም አንዳንድ ጊዜ ሀዘኑቱ ታጥቦተ ብእሲ ኄር ሀዘኑቱ ለቤተክርስቲያን ይላል። የደጋግ ሰው መታጣት ራሱ
የቤተ ክርስቲያን የምዕመናን ሐዘን እግዚአብሔር አምላክ ሁሉን እንደሚበጅ ያደርግልን። የእሳቸው አምላክ ደግሞ ሁሉን እንደሚበጅ አድርጎ ለሀገራችን ሰላምን ሰጥቶ ለሕዝባችንም በረከት አድሎ የሚንቀሳቀሱትን ሁሉ እግዚአብሔር አምላክ ዛሬ ወደ እግዚአብሔር መጸለይ ማዘን እንጂ የምንሄደው በእሳት ላይ ነው የምንኖረው ከምን እንደሆነ እግዚአብሔርን መያዝ ያስፈልጋል። እንደ ያዕቆብ ሙጥኝ አድርጎ ይዞ ያዕቆብ ካልባረከኝ አልለቅህም ብሎ እንዳለው ሁሉ እንደዛው መያዝ ያስፈልጋልና እግዚአብሔርን እንዲይዝ ያስፈልጋል። እግዚአብሔር በበረከቱ ይባርካችሁ፣ በረድኤቱ ይጠብቃችሁ፣ ጸጋው ቸርነቱ አይለያችሁ። እንዲህ መምህር ልሳነ ወርቅም የጀመርከውን ሐዋርያዊነት ጉዞ ሳትመረር ሳትሰለች እንደ እነ ሊቀ ስቡሐን መፍቀሬ ሰብ አባ መፍቀሬ አይሰለቹ። በምንም አይነት ይበሳጫሉ፣ ምን ይላሉ፣ እንዲህ ይላሉ። አንዳንድ ጊዜ ስራው አልሆንላቸው ሲል እንጂ ያችን ዓላማቸውን አሁን በዓላማ መዝለቅ ነው ዋናው ትልቁ ነገር። በዓላማው ያንን ዘልቆ የተሰጠውን ሀብት በሀብቱ መግፋት አለብን። ወደ ኋላ የሚጎስተው ነገር ካለ ያንን ነገር ተወት እያደረጉ በቀጥታ ወደዛ መሄድ። መቼም ጌታችንም እኮ በሆሳዕና እኮ ሕፃናት ዝም ይበሉ ነበር እኮ ያሉት አይሁዶች። ዝም ይበሉ ሕፃናት እኮ ዝም ቢሉ እነዚህ ድንጋዮች ይናገራል ማለት ድንጋዮች አመሰግናልና ስራ ያስመሰግናልና በስራችሁ ሁላችሁም በርቱ። እግዚአብሔር ይጠብቅልን፣ በረድኤቱ ይጎብኝልን። እንግዲህ ጸሎት አድርገናል። መጨረሻ እንታለ አቡነ ብለን እንሄዳለን።